Dandi gabaasa fishi. Mazu. 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 Mazinkoko. Mazu. Bewas kafe mazuko. Kesuman apor ve? Erbata nyate kuve? Nyate kuve? Tae raga bota kabate? Sirritir kate? Mazu. Mazinko. Mazuko. Atile tufate. Wani bideng ke oji ke bideng shiroda si halat Mazuko. Mazuko. Mazu. Mazinko. Me wasi aja jame Mazuko. Mazu. Sabara kayati wasi aja jala Mazuko lasit. Me Mazuko. Me ibsana adam si Mazuko. Dekat ibsana adam si Mazuko. Mazuko. Ibsana adam si de. Rawate adam si de. Mazuko. Me switch kanachi na de si Mazuko. Achwa na de si Mazuko. Ya Mazuko. Mazu Masai. Masai. Mazuko. Mazu. Mazu. Masai. Me wansi aja jam Mazuko. Me akakotu. Me asbai di balbala naban. Mazu asbai balbala naban. Naban sirit. Argera la balbala sirrutti namante Mazuko. Mazuko. Mazu me wansi aja jamas Mazuko. Mazu. Balbala kana chufiti me wansi aja jamas Mazuko. Mazu. Mazu malta de jole. Mazu. Mazu me ibsa na ibsa mamo ibsa me rodam se su na ibsi debsi. Mazu. Issai Mazuko. 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 Ya Mazuko, ya Mazuko. Mazu. Mazu. Mazinkoko. Mega fisikafa. Mazu. Gafi sikafa. Ishim salam se kana devi siti gafi sikafa Mazuko. Intele drive salam se sun kare nyuti. Anenyo kanabo. Puchan ibsa bare suno. Kanabote. Ishin ibsa ibsiteo. Kanaboti shinis. Ano kane nyuti Mazuko. Inni sitila balla bane nyuti. Kanaboti. Akastana nuti tokko ka. Miti. Nuti tokko. Ijoollee abbaa tokkooti miti Mazuko. Inni balbala banet balbala cufu. Inni ibsaa dhaamses nuuf haa banu. Nuti tokko koottaame. Koottaa sei. የጨው መጥፋት ትላንት ከረፋዱ ጨው የተባለች ግለሰብ ለመዝናናት ከቤቷ እንደወጣች አልተመለሰችም። ዝርዝር ዜና አለን። ግለሰቧ ከቤት ከመውጣቷ በፊት ለጎረቤቶቿና ለወዳጆቿ ተሰናብታ እንደወጣች ተነገረ። ይቺ ግለሰብ ለወዳጆቿ እንደተናገረችው ከሆነ እኔ እስከ መቼ ጨው ተብዬ እኖራለሁ፣ አልጫውን አጣፍጣለሁ፣ ወጣ ብዬ ተዝናንቼ እኖራለሁ ብላ በፍልስፍና ባስተሳፍራ እንደሄደች ጎረቤቶቿ ወይዘሮ ሽሮና በርበሬ ተናግረዋል።
ቢሆንም ግን ፖሊስ ባደረገው ምርመራ ግለሰቧ ጉዞዋን ወደ አባይ ወንዝ እንዳደረገች የፍልስፍናና የተሃድሶ መንገድ ትራንስፖርት ዋና ጸሐፊ አቶ ጌታን ተቀበሉ ተናግረዋል። ይሁን እንጂ ይቺ ግለሰብ ወደ አባይ ፏፏቴ ልብሶቿን አውላልቃ ለመዋኘት እንደገባች በዚያ የነበሩ አቶ ይበቃናት ተናገሩ። ሆኖም ግን ግለሰቧ ጨው በፏፏቴ ውስጥ ስትዋኝ እዛው መቅረቷን በቦታው የነበሩ አቶ ድኛለው ተናገሩ። ለጨው ቤተሰብና ወዳጅ ዘመዶቿ መጽናናትን እንመኛለን። ሰው በተባለች አካባቢ የብዙ ሰው ሕይወት ማለፍ ተነገረ። ትናንት ሰው በተባለች አካባቢ በተካሄደው ጦርነት የብዙ ሰው ሕይወት ማለፍና ብዙ ንብረቶች መውደማቸውን ተናገሩ። ጦርነቱም የተካሄደው ነፍስና ስጋ በሚባሉት ቡድኖች መሃል ነበር። ይሁን እንጂ እነዚህ ሁለቱ ቡድኖች ጦርነት መጋጠም መንስኤው ልደትና ሞት በተባሉት ወንዞች መሃል የምትገኘው ስሟም ሰው ተብላ በምትጠራ ተራራ ላይ በእኔ ግዛት ስር ትሁን በማለት ሁለቱም ቡድኖች መግጠማቸው ኑሮ ተናግራለች። ሆኖም ትናንት ከጠዋቱ 2:30 ላይ የሁለቱም ቡድኖች ጦር መሪዎች ከነጦራቸው ወደ ጦር ሜዳ ወረዱ። ብዙም ሳይቆዩ ጦርነት ተጀመረ። ጦርነቱም እየተፋፋመ ሲሄድ የሁለቱም ጦር አዛዦች ጦሩን መምራት ጀመሩ። ነፍስ የተሰኘው ቡድን ብዙ የጦር አዛዦች አላት። ከነዚህ መሃል ዋነኞቹ ጄኔራል ጾም፣ ጄኔራል ጸሎት፣ ጄኔራል ስግደት፣ ኮማንደር መጽዋትና ሻለቃ ጽናት ናቸው። ይሁን እንጂ የስጋ ቡድን ብዙ ወታደሮችና የጦር አዛዦች አሏት። እነሱም ጄኔራል ልብላው፣ ጄኔራል ጥቢት፣ ጄኔራል ተንኮልና ኮሎኔል ቀናት ናቸው። ይሁን እንጂ 4:30 ላይ ከረፋዱ ከልደት ወንዝ ተነስተው ሲወጉ ሰው ተራራ መሃል ላይ ደረሱ። ጦርነቱ በጣም እየተፋፋመ ሲሄድ በሁለቱም ቡድን መሃል ከባድ መሳሪያ ስለነበር የሚሳኤል መወንጨፍ፣ የፈንጅ ፍንዳታ በመሬቱ ላይ ከፍተኛ ጉዳት ማድረስ ችሏል። በዛ ቦታ ላይ ከነፍስ ቡድኖች መሃል በጄኔራል ጾምና በስግደት የሚመሩ ጦሮች አቅም ያላቸው ነበሩ። ይሁን እንጂ በጦርነት መሃል የስጋ ቡድን መሬቱ ላይ ትልቅ ጉዳት ስለፈጠረ የመሬት መንቀጥቀጥ ሆነ። ሁሉም ጦርነቱ ትተው ግርግር ጀመሩ። ብዙም ሳይቆዩ ከነፍስ ቡድኖች መላከ ብርሃን የተሰኘ አየር ተላከ። ነፍስ የተሰኘ ቡድን ጦርነቱን ትሎ በተጣሉበት ተራራ ተነስቶ ሞት ወንዝን ተሻግሮ ጠፋ። ቢሆንም ግን የስጋ ቡድን ከነጦራቸው ሰው በተባለች ተራራ ውስጥ ሰምጠው ቀሩ። ሰበር ዜና ከጠቅላይ ፍርድ ቤት። አቶ ስጋ የተባሉ የከተማችን ነዋሪ በወይዘሮ ነፍስ በፈጸሙት ወንጀል ከየካቲት 25 ቀን 2011 ዓ.ም ጀምሮ ለተከታታይ 55 ቀናት በጽኑ እስራት እንዲቀጡ ጠቅላይ ፍርድ ቤት ሰሞኑን በሰጠው መግለጫ አስታወቀ።
ለእኛ ብሎ እርሱ ጌታ ቢሰቀል መሰረቱ ኢየሱስ ግድግዳው ቅዱሳን ግንቦቹ እኛ ነን የእሱ ምእመናን ልንወድቅ አንችልም በሱ ፍቅር ጸንተን እግዚአብሔርን ይዘን ማን ይሁን የሚከሰን መሐመዳዊ ወይስ ጆባዊ ትነስ ፕሮቴስታንትሙን ወይም ካቶሊክ አለቱን ላታፈርስ የሰው ደም አታፍስ ምንጩንም ላታርቅ ከመቅደሷ አራቅ ካህኑን ቢገደል መቅደሱ ቢቃጠል እንበዛለን እንጂ የለን የሚጎድል ስንሞት እንበዛለን መከራም ሲበዛ በፍቅር እንጸናለን ከማይደክም አባት ተፈጥረናልና አሪዮስ አትልፋ እንላለን ቀና ሰልፉ የኛ ነው ድሉ የኛ ብቻ እንደ አሸዋ የበዛ እስከ ዓለም ዳርቻ ካህኑን ግደሉ መቅደሱን አቃጥሉ ቅጥሯንም አፍርሱ ልጆቿን በትኑ እናንተ ስትጠፉ በገሃነም እሳት ሰማዕታት ይሰበሰባሉ በመንግስተ ሰማያት ይህ ነው ክርስትና የማይጠፋ ቀለም በፍጹም ማይጨልም ሁሌ የሚሰጥ ብርሃን እናማ አሪዮስ ቁርጥህን እወቅ ድል አታደርግ እንዲሁ ራስህን አታስጨንቅ ሐሰት እውነትን መቼ ነው አሸንፎ የሚያውቀውን በአንድነት ተነሱ የእምነትን ሴፍ ያዙ በፍቅር ማርኩና የዲያብሎስን ሥራ በእምነታችሁ ናዱ በእምነት እንሞላ በጽናት እንቁም በተስፋ እንውጣ ጠላት አፍሮ እንዲቀር መድረሻም እንዲያጣ የጦር ዕቃችሁን ልበሱ እንደ ካባ ዘመቻውን አጽኑት ቅድስቲቷ ምድር አሪዮስ እንዳይገባ የጦር ሰልፍ አንሻም ቀስት አንወረውርም ደም እያፈሰስን እርሱ የፈጠረውን እኛ አንገድልም ቀስትና ጦር ይዘን አንወጣም ዘመቻ ጠጠርም አለቅም አሳዳጁ መምቻው ክርስቶስ ነው የእሳት መዶሻ መሸሻችን ቅድስት የኃጢአን መሸሻ ወስብሐት ለእግዚአብሔር
ሁላችሁንም እያለች አመስግኑ። እናንተም ደግሞ ባጠገባችሁ ያሉትን ሴቶች አግቡና እዚሁ እግዚአብሔርን እያመሰገንን አብረን እንኖር። እናታችን ሆይ ያንቺ ፍቃድ ይሁን። እግዚአብሔር ይባርካችሁ ልጆች፣ እግዚአብሔር ይባርካችሁ። እንግዲህ ልጆቼ እግዚአብሔር አንድ አድርጓችኋል። ስለዚህ በመተሳሰብና በመፈቃቀር እዚሁ እግዚአብሔርን እያመሰገንን አብረን እንኖራለን። ለምን እናቴ አንቺ ከምናስቸግርሽ ለየብቻችን የግል ቤታችን ለምን አለ? አይ እንደዛማ አይሆንም። ሁላችንም እዚሁ ከእናታችን ጋር መሆን። አዎ ልጄ፣ ቤት እግዚአብሔር ነው። ሁላችሁም ይሄንን ቤት እንደራሳችሁ ቤት ይሁትና እዚሁ አብራችሁ ኑሩ። እግዚአብሔር ስለፈቀደልን ነው ወደዚህ ቤት የመጣ ነው። እርሱ እስከፈቀደ ድረስ ደግሞ አብረንሽ እንኖራለን። እኔና ወንድሜ ከውጪ ስራ እየሰራን እንመጣለን። እናንተ ደግሞ እናታችንን ቤት ውስጥ ታግዟታላችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ።
አመሹ። አይዞሽ እናቴ። አጋጥሟቸው ይሆን? ስራ በዝቶባቸው ይሆናል። መንገድ ላይ ሰው አግኝተው እያወሩ ይሆናል። እስቲ እንደ አፍሽ አድርገልኝ። ምን የእነሱ ነገር ይታመናል? ይሄኔ ከሴቶች ጋር እየተንቋለሉ ይሆናል። እስቲ እግዚአብሔር በሰላም ያምጣቸው። እግዚአብሔር ያውቃል። ባሌንም አጥቻለሁ። አገር የገባውም ራብ እንደጠፋ ሰምቻለሁ። ወደ ሀገር ይመለሳል። አንቺን ጥለን የት እንሄዳለን? ከአንቺው ጋር እዚህ እንኖራለን እንጂ። አይሆንም ልጆቼ፣ አታስቸግሩ እባካችሁ። ወደ ባልንጀሮቻችሁ ተመለሱ። ካልሽ እንግዲህ ምን እናደርጋለን? እሺ እነሆ ባልንጀራሽ ወደ አምላኳና ሕዝቧ እየተመለሰች ነው። ልጄ አንቺም ወደ ባልንጀሮችሽ ተመለሽ። እባክሽ እናቴ ከአንቺ እንዴት አታስገድጂ። በሄድሽበት ሁሉ እሄዳለሁ፣ በዚያም አድራለሁ። እኔና አንቺን ከሞት በቀር የሚለየን ነገር ካለ በአንቺ ላይ ያደረሰውን ሁሉ በእኔ ላይ አድርግብኝ፣ ከዚያም በላይ ጨምርብኝ። እግዚአብሔር ይባርክሽ። አብረን እንሄዳለን ልጄ። እግዚአብሔር ይባርክሽ። አብረን እንሄዳለን። ኑሐሚን አትበሉ። እግዚአብሔር አስመርሮኛልና ማራ በሉ። በሙሉ ወጣው በባዶ ተመለሱ። እግዚአብሔር ነፍሴን አስጨንቋታል። ተመስገን ጌታዬ። እናቴ አሁን ወጥቼ ስራ መፈለግ አለብኝ። እንዴ ገና ከመምጣታችን እኮ አንድ ቀን አልሞላንም። ለጊዜው ለምንመገበው ቢሆን ደግሞ የአካባቢ ሰው ዝም አይልም። አይ አይሆንም፣ ወጥቼማ ስራ መፈለግ አለብኝ። እባክሽ ልጅ አታስቸግሪ። ሁሉ ነገር በቀስታ ይደርሳል። እዚህ አካባቢ ላይ ካለ አንድ ከበርቴ ጋር ልሂድና በፊቱ ሞገስን ካገኘው እርሻ ቦታ ላይ ስራ ሄጄ ልስራ። እግዚአብሔር በፊቱ ሞገስን የምታገኝ ይርዳሽ። እግዚአብሔር ይርዳሽ ልጅ። እግዚአብሔር ይባርክሽ። ሰውንቤ እዚህ አካባቢ ላይ ስራ ካለ መስራት ፈልጌ ነበር። መልክሽም ሁኔታሽም ከኛ ወገን አይመስልም። ፊት ነሽ? አዎ እኔ ከኑሐሚን ጋር ነው ከመዋርድ የመጣሁት። ከኑሐሚን ጋር? አዎ። እሺ አሁን ያለውን ትሰሪያለሽ። አለቃችን ሲመጣ ደግሞ ትሰሪያለሽ። እነዚህ ሰራተኞች እግዚአብሔር ካንተ ጋር ሰላም ይስጥልኝ። ማናት ደግሞ ያቺ ቆንጆ? እቺ ቆንጆ ከኑሐሚን ጋር የመጣች ነች። ከኑሐሚን ጋር? እስቲ ሂድና ጥራት። ሩት ልጄ፣ ከአሁን በኋላ ወደ ሌላ ቦታ ስራ ለመፈለግ አትሄጂም። እዚሁ እኛ ጋር ትሰሪያለሽ። በራበሽም በጠማሽም ጊዜ ወደ ጎበዛቱ ሄደሽ ትጠጪያለሽ፣ ትመገቢያለሽ። እኔ ለዚህ አካባቢ እንግዳ አይደለሁም። ምንም ከኑሐሚን ጋር እንደመጣሽ ሰምቻለሁ። ባልሽ በሞተም ጊዜ አባትሽን እናትሽን ሳትይ
ወደማታውቂው ሀገርና ሕዝብ እንደመጣሽም ሰምቻለሁ። ለምራትሽንም ያደረግሽውን ነገር ሰምቻለሁ። እግዚአብሔር በእስራኤል አምላክ ፊትም ደሞዝሽ ፍጹም ነው። አለቃዬ እኔን አጽናንተኛል፣ ልቤንም ደስ አሰኝታታል። በፊትህ ሞገስ ላገኝ። ከአሁን በኋላ እዚህ ትስራ። ከሰራተኞቹ መካከል ማንም እንዳይናገሯት። አንድ ኪሎ መስፈሪያ ያህል ትውሰድ። አንቺ ደግሞ በጨረስሽ ጊዜ ምግብ ቀምሰሽ ትሄጃለሽ። በሉ አንተ ጥሎሹን ትወስዳት ዘንድ እወዳለሁ። አንተም ትልቅ ስለሆንክ አንተ እያለክ እኔ ትንሹ እንደማላገባ ማግባት አልችልም። ይሄንን ደግሞ ልነግረኝ እፈልጋለሁ። እሺ ምን ልርዳቸው? የድሮ እርሻቸውን ትገዛለህ፣ በሞተው በኋላ ስም ዝክርም ትዘክራለህ። ከሞዓብ ምድር በመጣችሁ በሩት ስም እርሻ ትገዛለህ። ስምሽን ማወደስ